በሽንት እንትን የሚወጣው ፈሳሹ እንዲወጣ የሚደረገው ያ ደግሞ እንዲሆን የሚደረገው ጭንቅላት ትልቅ የሆኑ ልጆች አሉ። ጀስት ሃይድሮሴፋሊስ ብለህ ሰርች ብታደርግ ቢግ የሆኑ ጭንቅላታቸው አሉ እና እንደዚህ መሆን የለበትም አሉ። ለምን ያ ነገር ባዕድ ነው፣ ያ ነገር አብሯትም ሊያድግ ይችላል። ሰው ለዛ ምናልባት ውጭ ወይ በጨረር ሲስተም ሊሆን ይችላል፣ ወይ ይሄ መድኃኒት በማዳኒት መበተኛም ሊሆን ይችላል። ውጭ አቅም ካለ አቅም የለኝም ግን ለምኜ ልጄን አሳድጋለሁ አልኩ። በቃ አይኖ አውቃለሁ ወጣት ነኝ፣ ግን የሆነ ውስጥህን ቆማ እንድትሄድ የሚያሳሳህ ነገር አለ አይደል? ያን ከመጓጓት የተነሳ ነው። እነሱ ጻፉልኝ። እግዚአብሔር ከፈቀደ ፕሮሰስ አድርገን ነበረ ጀርመን እና ሊብሬ እና የቤት ካርታ የመኪና ሊብሬም እና ንግድ ፍቃድ ምናምን ሲሉኝ እኔ የለኝም። እኔ በቃ ምንም ነገር የለኝም። ኢንካሚንጉ ባንክ ስቴትመንት ምናምን ብሎ ባንክ ስቴትመንት አይዤ ነበረ ለሕክምናው። እዛ በቃ ወደ ሀገር ላለመመለስ ምንም አይነት ሀገር ላይ ተጨባጭ ነገር ስለሌለ ልንልክ አንችልም አሉኝ። እንደዛው ልጠፋ ትችላለህ ነው ስጋቱ። እኔ ደግሞ አይምሮ ላይም አልነበረም ስለ እውነት። ለምን ማስብ የነበረው እሷን ለሕክምና አንዳንዴ ምን አለ መስል ለሕክምና ስትሄጂ እግዚአብሔርን አስቀድመሽ ነው የምትሄጂው። ነገን መኖራችን ሳናቅ እኛ በተስፋ እንኖራለን። እግዚአብሔር ነው አዋቂ። ይዣት ሄጄስ እንደው ታክማ እንደው ትሙትብኝ ሲሆን ምናምን ነገር በይ እንደዚህ ጩ እንዳለችስ ደግሞ ብትኖርልኝ ብዬ ደግሞ ወደ ራሴ እመለሳለሁ። ለምን ግን ማድረግ ያለብኝ ሐኪሞች የሚነገሩኝ ያ ፈሳሽ መውጣት አለበት ነው። እድገቷን ይዞታል። እንዳታወራም የከለከላት እሱ ነው። እንዳትቀመጥ መርቨም ኬዝ ከኋላ ማጅራቷ ላይ የሚያዛት እሱ ነው። እጇን የሚያዘው ያ ነው። የምትወስደው መድኃኒት አለ። የሚገርምሽ ከልጅነቷ ጀምሮ ፌኒቴን፣ ፌኖባርቢቶን፣ ካርማዛምፒ ምናምን የሚባሉ መድኃኒቶች ነበሩና ሲጀሩ እንዲቆም ማለት ነው ማንቀጥቀጡ። መጨረሻ ላይ አሁን መድኃኒቶቹን ዶዙን እየቀነሱ ፌኖባርቢቶን የሚባል መድኃኒት እንድትወስድ ተደረገ። ጠዋት 50 ሚሊግራም ትወስዳለች፣ ማታ 50 ሚሊግራም ትወስዳለች። ያ ማለት በ24 ሰዓት ውስጥ 100 ሚሊግራም አለው። መድኃኒቱ በጣም ዴንጀር ነው። ከውጭ ነው ማስመጣው። የሚገርም እኛ ሀገር ላይ የሆነ ጊዜ የዛኔ ጦርነት በነበረበት ታይም ላይ መድኃኒት አልነበረም እና ያለው መድኃኒቱ 30 ሚሊግራም እና 100 ሚሊግራም ነው እኛ ሀገር። እሷ የምትወስደው 50 ሚሊግራም ነው። 100 ሚሊግራሙ ለሁለት ቆርጠ ለመስጠት ዲስኳል የሚወዳድቁ አሉ። ቫሊዩ አላቸው። ያ መድኃኒት ደግሞ ዶክተሮች ሲነግሩኝ በጭራሽ ዝንፍ ማለት የለበትም። እንግዲህ እግዚአብሔር ይመስገን ወደ ሶሻል ሚዲያው መምጣት አለብኝ ብዬ ቲክቶክ ላይ በራሴ ዩቲዩብ፣ ፌስቡክ ላይ እችን መድኃኒት እዛ ውጭ ያላችሁ ሰዎች እችን መድኃኒት አሉ። መድኃኒቱ ራሱ ከጣሊያን በጣም አደገኛ ስለሆነ ዝም ብሎ መድኃኒቱ አይመጣም። ፕሪስክሪፕሽን ራሱ ከአፍሪካ የሄደ መድኃኒት አይሰጡኝም። እምቢ ብለዋቸው ከጣሊያን ነው የሆነች ፈረንሳይና ጣሊያን አሉ እነሱ ናቸው የሚልኩልኝ። የሚገርም ሲያልቅ የ2 ወር ነው የሚልኩልኝ። ልክ ሊያልቅ ሲል ቀድሜ ፕሪስክሪፕሽን አጽፌ ልክላቸዋለሁ፣ ይልኩልኛል። አሜሪካን፣ ጀርመን ምናምን ያሉት በጭራሽ ከአፍሪካ የሚሄደ ፕሪስክሪፕሽን አይቀበል በጭራሽ ማለት ነው። እኔ እስካን አስደርጌ ምናምን ነው የምልከው። አለርትና ዘውዲቱ ነው ፎላፕ ያላት። ከአፍሪካ የመጣ ፕሪስክሪፕሽን አንቀበልም። ለምን መድኃኒቱ በጣም አደገኛ ከመሆኑ የተነሳ። በጣም የሚገርም ነው። እንግዲህ ምናልባት እንደው ቀድመን ስለ ልጅህም ያነሳንበት ምክንያት አብዛኛውን ነገር ያነሳንበት ምክንያት ምንድን ነው? ሰዎች ምን እያወራን እንደሆነ አድማጮቻችን፣ ቤተሰቦቻችን ምን እያወራን እንደሆነ ግንዛቤ እንዲኖራቸው ነው። አሁን ደግሞ አሸናፊ ማን ነው? እንዴት አደገ? እንዴት እዚህ ደረሰ ወደሚለው እንመጣለን። ምናልባትም በዚህ ጉዳይ ላይ ባለሙያዎችም የሚሰራበትን ሰዎችም አሁን ሲደውሉ እንትን የሚሉት ግንዛቤው እንዲኖራቸው ደውለን በዚህ ጉዳይ ላይ የሚሰሩ አውቀዋለሁ። ያንን ታውቀዋል። እንዲሁ እንደ አሸናፊ ያን ኬዝ የገጠማት አንድ ጀግና አንስት እናት ይሄ ችግር በሀገራችንም እየተስፋፋ ነው ያለው። ስለዚህ በዚህ ጉዳይ ላይ ግንዛቤ ሊያውቁ ይገባል። ይሄ ነገር ምንድን ነው በሚለው በሀገራችን ሊሰራ ይገባል ብለው ተቋም መሰረተች እና ከጤና ሚኒስቴር እና ከውጭ አሁን ከሚጠቅሳቸው ሀገራቶችን ጋር በዚህ ጉዳይ ላይ በስፋት እየሰራች ያለች አንድ እህት አለች። እሷን የዛ ተቋም መስራች እና ስራ አስኪያጅ ናት እና ስለዚህ ተቋም አሁን ብዙ ጥናቶችንም እያስኬዱ ነው ያሉት በዚህ በሃይድሮሴፋለስ ላይ የሚፈጠሩ ኬዞችን። በዛ ጉዳይ ላይ አንዳንድ ማብራሪያዎችን እንድሰጠን ቴክኒሻላችን ስልክ ትደውልልናለች። ከዛ መስመር ላይ እናስገባታለን። እንግዳችን ገብተዋል መሰለኝ። ሄሎ ጤና ይስጥልን።
አብሮ ይስጥልን። ሰላም እግዚአብሔር ይመስገን። ቤዛ እንዴት ነሽ? ደህና ነኝ። እንዴት ናቸው? እግዚአብሔር ይመስገን አለን። ዛሬ አንድ እንግዳ ስቱዲዮ ይዘን ገብተናል። ምናልባት በማህበራዊ ሚዲያ የምታውቂው ከሆነ አሸናፊ አሰፋ የሚባል የመጀመሪያ ልጁ በሃይድሮሴፈለስ ኬዝ ተጠቂ የሆነች እሷን ይዞ በማህበራዊ ሚዲያ ላይ ለማስተማር የተለያዩ ስራዎችን ይሰራል። እኔ አንቺን ደግሞ በቅርበት አውቃለሁ። በዚህ አይነት ኬዞች ውስጥ ይህ በእኔ ሊበቃ ይገባል፣ ትውልድ ሊድን ይገባል ብላ ያንን ተቋም ሆፕ የሚባል ተቋም መስርተሽ ሀገር በቀል ከጤና ሚኒስቴር እና ከተለያዩ ውጭ ተቋማት ጋር አብረሽ እንደሰራሽ አውቃለሁ። ይሄ ሃይድሮሴፈለስ ምንድን ነው? ከዛ እንጀምር እስቲ። እሺ፣ ሁላችሁንም በጣም አመሰግናለሁ። ሰላም አድማጮች። ሃይድሮሴፈለስ በጭንቅላት ውስጥ ያለ ከመጠን በላይ ያለ የሴሬብሮስፓይናል ፍሉይድ የምንለው ውሃ መሰል ፈሳሽ ክምችት ነው። ምናልባት በደንብ እንዲገነዘቡትም አድማጮቻችን እንደው አንቺስ በምን ምክንያት እዚህ ጉዳይ ውስጥ ገባሽ? በምን ተገናኛችሁ? ሆፕንስ እንዴት ልትመሰርቺው ቻልሽ? ስለ ራስሽም ትንሽ ነገር ንገሪን እስኪ። እሺ፣ እኔም ያው ልክ እንዳቀረባችሁት ኬዝ በቤተሰቤ ውስጥ ሃይድሮሴፈለስ እና ስፓይናል ቢፊዳ ያለው ልጅ በመወለዱ ምክንያት ነው ይሄንን ኬዝ ላውቅ የቻልኩት። ከዛ በኋላ ግን ያው ረዘም ላለ ጊዜ ከእርግዝና ከ6ኛ ወር ጀምሮ ከሚወለድበት ጊዜ ከዛም በኋላ ደግሞ ልጄ በህይወት ለ7 ዓመት ቆይቷል። የዛሬ 2 ዓመት አካባቢ ነው ያረፈው እና እስከዛን በእነዚህ ሁሉ ጊዜያት ውስጥ በተለያዩ አጋጣሚዎች በስራም ቢሆን በግል ልጄን በመንከባከብ ሂደት ውስጥ የተለያዩ መረጃዎችን ማሰባሰብ፣ ማንበብ፣ ባለሙያዎችን ማማከር እንዲሁም አልፎ በተቋሙ ውስጥ የተለያዩ ኢንተርቬንሽኖች አሉን የምንሰራቸው የድጋፍ አገልግሎቶች አሉ፣ ግንዛቤ መስጫ ስራዎች አሉ፣ ብዙ ስራዎች ናቸው ያሉት። በዛ ሂደት ውስጥ ነው እንግዲህ በደንብ ኬዙን ላውቀው የቻልኩት። ወደዚህም ስራ የገባሁት በቤተሰብ ኤክስፔሪንስ ምክንያት ነው ማለት ነው። ምናልባት ከሕክምና ጋር ግንኙነት አለው ሙያሽ አንቺ በግል? የለኝም። እኔ የመጀመሪያ ዲግሪን በባዮሎጂ ነው የተማርኩት። እሱ በጣም ቀላል አድርጎልኛል ኬዙን ለመረዳት። በሁለተኛ ዲግሪ ግን የዴቨሎፕመንት ዲስፕሊን ስለነበረ ሞር ከህክምና ጋር ሪሌትድ አይደለም። ግን ያው ልጁን በማሳደግ ሂደት ውስጥ ብዙ በደንብ ደግሞ የማንበብ ጊዜው ካለ በደንብ ፋሚሊያር ትሆናለህ። የልጆቹ ኬዝ በራሱ በቃ አንድ መማሪያ ኬዝ ብለው አሁን የኔ ልጅ በጣም ዲፕሊ አፌክትድ ነበረ። በዚህ በስፓይናል ቢፊዳም በሃይድሮሴፈለስም ተጎድተው የተወለዱ ልጆች ሊኖሯቸው የሚችሉትን ኦልሞስት ሁሉንም ልትል ትችላለህ አይነት የዲፌክቶች ነበሩት፣ የጤና ችግሮች ነበሩት። በጣም ውስብስብ ነበረ። ሰርጀሪዎች በህይወት ዘመኑ 3 ጊዜ ተሰርቶለታል በ7 ዓመት ጊዜ ውስጥ። የጤና ሁኔታው በጣም የተጎዳ ነው እንዳልኩ። መናገር የሚችል አልነበረም፣ ራሱን ችሎ መቀመጥ የሚችል አልነበረም፣ መንቀሳቀስ እንዳልኩ አይችልም። ከሎወር ባክ ፓራሊሲስ የምንለው ወይም ደግሞ ሙሉ በሙሉ የነርቭ አክቲቪቲ አልነበረውም። ከወገቡ በታች ሽንት መተካውን መቆጣጠር አይችልም፣ መናገር አይችልም። እይታውም እንደዚሁ ኢምፔርድ ነበረ። እይታውም ላይ ችግር አለ። የተወሰነ ነገር ላይ ይችላል ብለድ ቪዥን ሊኖረው እንደሚችል ነው ባለሙያዎች የነገሩኝ። ከዛ ውጭ ግን በደንብ ስታየው በአይን ደረጃ ስታየው ይሄን ያለ የተለየ የምትለው ነገር አታይበትም። ነገር ግን ሰውነቱ የሰውነት ክፍሎቹ ግን ፈንክሽናል አልነበሩም ማለት ነው። ምናልባት በጥናቶችሽ ወይ ደግሞ በዚህ ሂደት ውስጥ ካገኘሻቸው ነገሮች መንስኤዎቹ ምንድን ናቸው? አሁን ለእንደዚህ አይነት ህመሞች እንደ መንስኤ የሚነሱት ነገሮች ምንድን ናቸው? ያው ይሄ ነው። ይሄንን አሁን ስፓይናል ቢፊዳን ወይም ሃይድሮሴፈለስን ይሄ ነገር ነው እንዲፈጠር የሚያደርገው የሚል ቀጥተኛ ተዛማጅነት ያለው ፋክተር እስካሁን ድረስ የለም። ነገር ግን ተገናኝ የሆኑ ወይም አሶሺየትድ የሆኑ ሪስክ ፋክተሮች አሉ ነው የምንላቸው። ሪስክ ፋክተር ማለት ያ ነገር አስተዋጽኦ ሊያበረክት
ይችላል ነው እንጂ ይህ ነገር ስላለ ቀጥታ ይፈጠራል ማለት አይደለም። ለምሳሌ አሁን ላይ ከ75% ድረስ ፎሊክ አሲድ የምንለው ቫይታሚን ቢ9 የምንለው ንጥረ ነገር በሰውነታችን ውስጥ ሴቷ ከጸነሰችበት ቀን 1 ጀምሮ እስከ 28ኛው ቀን ድረስ ዋና የሆነው የነርቭ ዴቨሎፕመንት የሚካሄድበት ጊዜ ስለሆነ በዛ ጊዜ እጥረት ሲኖር ይሄ የአፈጣጠር ችግሩ ይከሰታል። በቫይታሚኑ እጥረት ምክንያት ማለት ነው። ለልጁ በበቂ መጠን ማቅረብ ባለመቻሏ ምክንያት ማለት ነው። ይሄ መቼ ነው መገኘት ያለበት? ሰውነቷ ውስጥ እርግዝና ወይም ጽንስ ከመፈጠሩ በቃ